እንኳን ወደ ዶክተር ሶል አካዳሚ በሰላም መጣችሁ። ሰለሞን ጌታቸው እባላለሁ። በዚህ ቻናል ጠቃሚ ናቸው የማስባቸውን ትምህርታዊ ጉዳዮች አቀርባለሁ። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን እንድታሳድጉ ጠይቃለሁ። አመሰግናለሁ። እንደምታስታውሱት በባለፈው ሌሰን 1 ላይ ዋትስ ኖት ሪሰርች የሚመስሉ ነገር ግን ሪሰርች ያልሆኑ ጉዳዮች ምን ናቸው? ዋትስ ሪሰርች፣ የሪሰርች ፕሮፐር ዴፊኒሽን፣ የሪሰርች ዴፊኒሽን እና የኒዮሎጂ ፓራሚድ ዝምድና ምን ይመስላል? በስተመጨረሻም አንድ ጥያቄ ሰጥቻችሁ የሌሰን 1 እንደጨረስን ይታወቃል። ዋት ዱ ዊ ሚን ዌን ዊ ሴይ ዛት ሪሰርች ኦፍን ጀነሬትስ ሞር ኩዌሽንስ ዛን ኢት አንሰርስ የሚል ነበር። እንግዲህ ሪሰርች ከሚመልሳቸው ጥያቄዎች የበለጠ የሚፈጥራቸው ጥያቄዎች ይበዛሉ። ይሄ ምን ማለት ነው? ለዚህ ጥያቄ መልስ ይሆናል ብዬ ያሰብኩት የመጀመሪያው ሪሰርች doesn't end its inquiry። ሪሰርች እንግዲህ never ending ፕሮሰስ ነው። አንድ ሪሰርች እንሰራለን፣ በዛ ሪሰርች ላይ ተመርኩዘን ሌላ ሪሰርች እንሰራለን። ሪሰርች ጥያቄውን አያቋርጥ። ራሱ ስሙ ሪሰርች ነው። ሪኤግዛማይን ሪኢንቨስቲጌት ማድረግ ይፈልጋል ማለት ነው። ሶ ሪሰርች ኢዝ a never ending ፕሮሰስ ነው ማለት ነው። የሆነ ቶፒክ ወይም ሆነ ኤሪያ ላይ ኖሌጃችን ኤክስፓንድ ባረገ ቁጥር የበለጠ ጥያቄዎች እየተፈጠሩብን ይሄዳሉ ማለት ነው። ሶ ምን ይፈጥራል? የበለጠ ስለዛ ነገር ብዙ ሪሰርቾች እንዲሰሩ በር ይከፍታሉ ማለት ነው። አንድ ምሳሌ ወስደን ብናየው the effect of compensation on employee engagement የሚለውን ቶፒክ ብንወስድ በዚህ ሪሰርች ላይ ተመርኩዘን ምን ሪሰርች ኤሪያዎች ጀነሬት ሊሆኑ ይችላሉ? አንደኛ the context that is the sectors። ለምሳሌ በሰርቪስ ሴክተር ከሆነ የሰራ ነው በማኑፋክቸሪንግ ሴክተር ይሰራሉ ወይስ ደግሞ በአግሪካልቸራል ሴክተር ይሰራሉ ወይ? በአይቲ ሴክተር ይሰራሉ ወይ? ኤንድ ሶ ኦን። በዲፈረንት ከልቸር ይሄ ኮምፐንሴሽን እና ኤምፕሎይ ኢንጌጅመንት ሪሌሽንሺፓቸው ምን ይመስላል? በዲፈረንት ካንትሪ እንደዚሁ ሪሌሽንሺፓቸው ምን ይመስላል? ለምሳሌ ኬንያ ላይ የተሰራ እንደዚህ አይነት ቶፒክ ቢኖር ኢትዮጵያ ላይ ያንን ቼክ ማድረግ ያስፈልጋል ማለት ነው። ለምን? የኬንያና የኢትዮጵያ ከልቸር፣ የኬንያና የኢትዮጵያ ኮንቴክስት የተለያየ ስለሚሆን። ሌላው የሚዲየተር ቫሪያብል የምንላቸው ማለት ነው። በመካከል የሚገቡ በኮምፐንሴሽን እና በኤምፕሎይ ኢንጌጅመንት መካከል ገብተው ሪሌሽንሺፑን ዊክን የሚያደርጉ ወይም ደግሞ ኢምፕሩቭ የሚያደርጉ የተለያዩ ቫሪያብሎች ደግሞ እያስገባን ቼክ ማድረግ ያስፈልጋል ማለት ነው። ይሄ እንግዲህ ፈርዘር ሪሰርች ኤሪያ ማለት ነው። ሌላው ታይፕስ ኦፍ ኤምፕሎይስ፣ በታይፕስ ኦፍ ኤምፕሎይስም እንደዚሁ ቼክ ልናደርገው ይችላል። ዲሞግራፊ ኦፍ ዘ ኤምፕሎይስ፣ ሞቲቬሽን ኦፍ ዘ ኤምፕሎይስ፣ ፐርሰናሊቲ ኦፍ ዘ ኤምፕሎይስ ኤንድ ሶ ኦን እያል የተለያዩ ሺዎችን ኢንኮርፖሬት እያደረግን ሪሰርች ውስጥ በተለያዩ ሁኔታዎች መሞከር ማጥናት ሪሰርች መስራት ይቻላል ማለት ነው። ከዚህ ጋር የሚዛመድ አንድ ጥሩ የአማርኛ አባባል አለ። ነገር ያነሰዋል። የሆነ ነገር ሲነሳ ከዛ ደግሞ ቀጥሎ እየሰፋ እየጠለቀ ይሄዳል ማለት ነው። ያ ማለት ሪሰርች ኦፍን ጀነሬትስ ሞር ኩዌሽንስ ዛን ኢት አንሰርስ ማለት ነው። ዛሬ በሌሰንቱ ዌን ቱ ኮንዳክት ቢዝነስ ሪሰርች የሚለውን ማለትም ቢዝነስ ሪሰርች ኮንዳክት ለማድረግ ምን ቼክ መደረግ አለባቸው ወይም ምን ጉዳዮች መሟላት አለባቸው የሚለውን ዛሬ እናያለን ማለት ነው። በዚህ የትምህርት ክፍል የምናያቸው መጀመሪያ ላይ ቤኔፊትስ ኦፍ ቢዝነስ ሪሰርች እናያለን። በሁለተኛ ደረጃ በ2024 ለአር&ዲ ስፔንድ በማድረግ የሚታወቁ 10 ቶፕ ካምፓኒዎች እናያለን። በሶስተኛ ደረጃ ዌን ቱ ኮንዳክት ቢዝነስ ሪሰርች ምን ሲሟላ ነው ቢዝነስ ሪሰርች የሚሰራው የሚለውን እናያለን። እንግዲህ የቢዝነስ ሪሰርች በቢዝነስ ኦርጋናይዜሽን ውስጥ የሚሰራ የሪሰርች አይነት ነው። የቢዝነስ ሪሰርች ለአንድ ኦርጋናይዜሽን ከሚያስገኘው ጥቅሞች መካከል የተወሰኑት እናያለን። የመጀመሪያው ክሊሪንግ ማኔጅመንት ዳይለማ ነው። እንግዲህ ማኔጅመንት በተለያዩ ጣብቂኝ ጉዳዮች ዲሲሽን ሜክ ለማድረግ አስቸጋሪ ሁኔታ ይገጥሙታል። ስለዚህ ያን ማኔጅመንት ዳይለማ ለማጥራትና ኢንፎርምድ ዲሲሽን ሜኪንግ ኦር ሪሰርች ቤዝድ የሆነ ዲሲሽን ሜክ ለማድረግ ቢዝነስ ሪሰርች አስፈላጊ ነው ማለት ነው። የውሳኔው ትክክለኛነት አንድ ካምፓኒን ሊያነሳውም ሊጥለውም ይችላል። ስለዚህ ውሳኔው ትክክል እንዲሆን ደግሞ ምን ያስፈልጋል? ቢዝነስ ሪሰርች ያስፈልጋል ማለት ነው። ሶ ቢዝነስ ሪሰርች ምን ያደርጋል? ኮሬክት የሆነ ዲሲሽን ሜክ እንዲደረግ ያግዛል ማለት ነው። ሁለተኛው አንደርስታንዲንግ ዘ ማርኬት ቼንጅ። ቢዝነሳችን በጣም ተለዋዋጭ በሆነ ኢንቫይሮንመንት ውስጥ እንደመኖሩ ስለሆነም ያን ተለዋዋጭ የሆነ ኢንቫይሮንመንት አንደርስታንድ አድርጎ ፓርቲኩላርሊ የማርኬት ቼንጁን ወይም የከስተመር ኒድስ እና ኤክስፔክቴሽንን ቀድሞ ተረድቶ ውሳኔዎችን ለመስጠት ኦር ኤክስፔክቴሽናቸውን ሳቲስፋይ ለማድረግ ቢዝነስ ሪሰርች ይጠቅመናል ማለት ነው። በሶስተኛ ደረጃ ለከስተመር ሳቲስፋክሽን፣ ይሄም ማለት ምንድነው? ቢዝነስ ሪሰርችን ኮንዳክት በማድረግ የከስተመራችንና የኤምፕሎያችንን ፍላጎት በበቂ ሁኔታ መረዳት እንችላለን። ከስተመሮች ሳቲስፋይ ይሆናሉ፣ ፕላስ ሰራተኞቻችን ሳቲስፋይ ሆነው ካምፓኒያችን ውስጥ ምርታማ እንዲሆኑ ያደርጋቸዋል ማለት ነው። በአራተኛ ደረጃ ፕሮብለም አይደንቲፊኬሽን ኤንድ ሪስክ ሚቲጌሽን ነው። አንደኛ ሪከሪንግ የሆኑ ፕሮብለሞችን አይደንቲፋይ አድርገን ሚቲጌት ማድረግ እንችላለን። ሌላው ደግሞ ወደፊት ሊከሰቱ የሚችሉ ፕሮብለሞችን በቢዝነስ ሪሰርች ፎርካስት አድርገን ከወዲሁ
ሚቲጌሽን ፕላን በማዘጋጀት ፕሮብለሞችን አይደንቲፋይ ማድረግ እና ሪከር እንዳያደርጉ ተመልሰው እንዳይመጡ ዘላቂ መፍትሄ ልናዘጋጅላቸው እንችላለን ማለት ነው። ሌላ ኦፕሬሽናል ኤፊሽንሲ ነው። እንግዲህ በአንድ ኦርጋናይዜሽን ውስጥ ከኢንፑት ወደ አውትፑት በሚካሄድበት ፕሮሰስ ውስጥ የተለያዩ ኢንኤፊሽንት የሆኑ ተግባራቶች ወይም አክቲቪቲዎች ሊኖሩ ይችላሉ። የማያስፈልጉ ኮስቶችን ወይም ነን ቫሊዩ አድድ የሆኑ ፕሮሰሶችን ወይም ደግሞ አክቲቪቲዎችን ከታውት በማድረግ ኦፕሬሽናል ኤፊሽንሲን ማሳደግ እንችላለን ማለት ነው። ሌላው ኮምፒቲቲቭ አድቫንቴጅ ነው። ሪሰርች በመስራት ብቻ ሁኔታዎችን ቀድመን በመረዳት ከተወዳዳሪ ካምፓኒዎቻችን ቀድመን መገኘትና ውጤታማ መሆን እንችላለን ማለት ነው። የቢዝነስ ሪሰርች ጥቅሞች እነዚህ ብቻ አይደሉም። ለአንድ ኦርጋናይዜሽን በተለይ በአሁኑ ጊዜ ቢዝነስ ሪሰርችን ኮንዳክት የማያደርጉ ከሆነ ምናልባትም በአጭር ጊዜ ውስጥ ከውድድር ውጭ ሊሆኑ የሚችልበት እድል ሰፊ ነው ማለት ነው። አንድ ካምፓኒ ለሪሰርች እና ዴቨሎፕመንት ትኩረት መስጠት የውዴታ ግዴታው ነው። የመቀጠል ያለመቀጠል ውሳኔ ነው። በ2024 ለሪሰርች እና ዴቨሎፕመንት ስፔንድ በማድረግ ከ1 እስከ 10 ያሉ ካምፓኒዎችን የመጀመሪያው አማዞን ነው። ከ85 እስከ 88 ቢሊዮን ዶላር በአመት ለሪሰርች እና ዴቨሎፕመንት ኢንቨስት አድርጓል። ሁለተኛው ጉግል አወር ቤስት ፍሬንድ፣ ጉግል ያው ቤስት ፍሬንዳችን ነው። ይህን መረጃ ያገኘሁት ከጉግል ነው። ስለዚህ ጉግል ከ45 እስከ 50 ቢሊዮን ዶላር ለአር&ዲ ኢንቨስት አድርጓል። እንግዲህ ማይንድ ዩ ይሄን ከአንድ ሀገር በጀት ጋርም ማወዳደር ይቻላል ማለት ነው እና ዶላር ለአር&ዲ እንደሚበጅቱ ማለት ነው። ፌስቡክም ከ40 እስከ 43 ቢሊዮን ዶላር ለሪሰርች ያወጣል። አፕል እንደዚሁ ከ31 እስከ 33 ቢሊዮን፣ ማይክሮሶፍት ከ30 እስከ 32፣ ሁዋዌ ከ25 እስከ 27፣ ሳምሰንግ አራውንድ 25 ቢሊዮን ለሪሰርች እና ዴቨሎፕመንት ኢንቨስት ያደርጋሉ ማለት ነው። እነዚሁ ካምፓኒዎች ምን ያክል ፐርሰንቴጅ ኦፍ ገቢያቸውን ነው ለሪሰርች እና ዴቨሎፕመንት የሚያውሉት የሚለውን ደግሞ በአንደኛ ደረጃ ኢንቴል ነው። ከገቢው አራውንድ 30% ለምን ያውላል? ለሪሰርች እና ዴቨሎፕመንት። ሁለተኛ ፌስቡክ ነው። ከ26 እስከ 27% ኦፍ ኢትስ ሪቨኑ ለሪሰርች እና ዴቨሎፕመንት ያውላል ማለት ነው። ሶስተኛ ጉግል ነው 14%። በተመሳሳይ አማዞን አራውንድ 14% ኦፍ ኢትስ ሪቨኑ ለምን ያውላል? ለአር&ዲ። እንደምታዩቸው እነዚህ ቢዝነሶች በዓለም እጅግ የተሳካላቸው ቢዝነሶች ናቸው። ለሪሰርች እና ዴቨሎፕመንት በሚሰጡት ትኩረት ነው ማለት ይቻላል። ስለዚህ አንድ ካምፓኒ ለሪሰርች እና ዴቨሎፕመንት ትኩረት መስጠት የውዴታ ግዴታው ነው። የመቀጠል ያለመቀጠል ውሳኔ ነው። ስለዚህ ለሪሰርች እና ዴቨሎፕመንት ተገቢውን ትኩረት በመስጠት ካምፓኒዎቻችንን ስኬታማ ማድረግ ይጠበቅብናል ለማለት ነው። ሌላው ዌን ቱ ኮንዳክት ቢዝነስ ሪሰርች። እንግዲህ ቢዝነስ ሪሰርች መቼና ምን ሲሟላ ነው የሚሰራው? የመጀመሪያው ታይም ኮንስትሬንት፣ ለሪሰርች መስሪያው ሰፊሽንት ታይም መኖሩን አሹር ማድረግ አለብን። ሪሰርች ለመስራት ጊዜ ምንም የማይሰጥና እጅግ በጣም እርጀንት የሆነ ጉዳይ ከሆነ ሪሰርች ኮንዳክት አይደረግም። ፎር ኤግዛምፕል ሰደን ፓወር አውቴጅ፣ ኤሌክትሪክ ፓወር ቢቋረጥ ሪሰርች እንስራና መብራቱን እንቀጥል አይባልም። ለምን? ዜር ኢዝ ኖ ታይም ቱ ኮንዳክት ሪሰርች ኦን ዛት ፓወር አውቴጅ። ፓወር አውቴጅ ሆኗል። ስለዚህ ፓወሩን ሪኮኔክት ማድረግ ያስፈልጋል። ነገር ግን ፓወር አውቴጁ ሪከር እያደረገ እየተደጋገመ የሚመጣ ከሆነ ቱ ፋይንድ አውት ሩት ኮዙን ለማወቅ we have to conduct a business research። ሪሰርችን ኮንዳክት ለማድረግ ሰፊሽንት ታይም ካለ፣ ታይም ኮንስትሬንት ከሌለ ወይም ደግሞ እርጀንት የሆነ ውሳኔ የማይፈልግ ከሆነ በቀጣይ availability of data ቼክ እናደርጋለን። ዛት ኢዝ ዴታ ማግኘት እንችላለን። ማግኘት ካልቻል we cannot conduct business research። ማግኘት የምንችል ከሆነ ፈርዘር ስቴፖችን እንሄዳለን ማለት ነው። ሳምታይምስ አንዳንድ ጊዜ ዴታዎችን ኮሌክት ለማድረግ አስቸጋሪ የሚሆንበት ሁኔታ ይፈጠራል። ለምሳሌ ቪአይፒ የሆኑ ክሊየንቶችን ሰርቬይ ማድረግ ኦር ደግሞ የሆነ ወረርሽኝ ባለበት አካባቢ ዳታዎችን ለማግኘት በጣም አስቸጋሪ ሁኔታ ሊፈጠር ይችላል። ስለዚህ ሪሰርች ኮንዳክት ማድረግ አንችልም ማለት ነው። እንግዲህ ዴታው ማግኘት የምንችል ከሆነ በሶስተኛ ደረጃ ቼክ የምናደርገው ኔቸር ኦፍ ዘ ዲሲዥን፣ ሪሰርቹን ቤዝ አድርገን የምንወስነው ውሳኔ ለኦርጋናይዜሽኑ ሲግኒፊካንስ ኢምፖርታንስ ያለው መሆን አለበት። የሆነ ማይነር ኢሹ ኦር ኖት ሲግኒፊካንት ኢሹ ከሆነ ሪሰርች ኮንዳክት ማድረግ አይጠበቅብንም። ለምሳሌ ያክል ቹዚንግ ከለር ፎር ኦፊስ ፖስተር ወይም ለኦፊሳችን የሆነ ታፔላ ከለር ምርጫ፣ ምናልባት ይሄ ሪሰርች ላይ ያስፈልገው ይችላል። አሰች ኢምፖርታንት ላይሆን ስለሚችል ኢት ሜይ ቢ ኢምፖርታንት፣ ምሳሌ ትክክል ላይሆን ይችላል ብዬ አስባለሁ። ኤኒዌይ ኖት ሲግኒፊካንት ለሆነ ኢሹ ወይም ደግሞ ሲግኒፊካንት ኢምፖርታንት ለሌለው ዲሲዥን ሪሰርች ኮንዳክት ማድረግ አያስፈልግም ማለት ነው። ቀጣይ ቼክ የምናደርገው ቤኔፊት ቨርሰስ ኮስት ኦፍ ዘ ሪሰርች። ሪሰርች ተሰርቶ የሚያመጣው ጥቅም ሪሰርች ከወጣው ወጪ በላይ መሆን አለበት። አዘርዋይስ የሪሰርች ኮስት ከጥቅሙ ከበለጠ ዛት ኢዝ ላርጅ አማውንት ኦፍ መኒ ቱ ኮንዳክት ስሞል ፕሮብለም ከሆነ
ምን ይሆናል? ዌስቴጅ ነው የሚሆነው ማለት። ስለዚህ ሪሰርች ኮንዳክት ማድረግ አያስፈልግም። በጣም ኢንሲግኒፊካንት ለሆነች ኢሹ ትልቅ ገንዘብ በጅተን ሪሰርች ኮንዳክት ማድረግ የለብንም። ስለዚህ እነዚህን 4 ክራይቴሪያዎች ሲያሟላ ቢዝነስ ሪሰርች ኮንዳክት እናደርጋለን። ወደ ሪሰርቹ ከመግባታችን በፊት እነዚህን 4 ኢሹዎች ቼክ ማድረግ አለብን ማለት ነው። የዛሬው ሌሰናችን እዚህ ላይ ያበቃል። እስካሁን ስለተከታተላችሁኝ አመሰግናለሁ። ይህን ሌሰን ከወዳችሁት ላይክ እና ሼር በማድረግ ለብዙዎች ተደራሽ እንዲሆን እንዲታደርጉ ጠይቃለሁኝ። ለማስታወስ ያክል ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉ እንድታሳድጉ ጠይቃለሁ። አመሰግናለሁ። በቀጣይ ሌሰን 3 ዌር ቱ ፋይንድ ሪሰርች አይዲያ ኦር ሪሰርች ቶፒክ የሚለውን እናያለን። ከዛው ድረስ ቻው፣ ደህና ሁኑ።